ብሪፊንግ ማዕከላችን ያው እናንተም አንዳንዶቻችሁ ከቅዳሜ ዕለት ጀምሮ በስልክ ስትጠይቁ እንደነበረው ትኩረታችን የሚሆነው ባለፈው ሳምንት የሚኒስትሮች ምክር ቤት በረቂቅ አዋጅ የወሰነው የጸረ ሽብርተኝነት ረቂቅ አዋጅ ነው። ይሄ የጸረ ሽብርተኝነት ረቂቅ አዋጅ እንደምታውቁት ሽብርተኝነት ማለት ያው የተወሰኑ ክፍሎች ወይም ቡድኖች የፖለቲካ አመለካከታቸውን የሃይማኖታዊ አመለካከታቸውን እና ሌሎች የአይዲዮሎጂ አመለካከታቸውን በማስፈራራትና ኃይልን በመጠቀም በህዝብ ላይ ለመጫን የሚፈጽሙት ወይም የሚሞክሩት አደገኛና አሰቃቂ ጥፋት እንደሆነ ይታወቃል። ይሄ አደገኛና አሰቃቂ ጥፋት ሴንተር የሚያደርገው የሰላማዊ ህዝብን ነው፣ ሰላማዊ ዜጋን ነው፣ ሰላማዊ ነዋሪን ነው ማዕከል የሚያደርገው የህዝብ ተቋማትን ነው። የህዝብ መገልገያ ተቋማትን በማውደም ላይ ያተኮረ እጅግ አስከፊ ኢሰብአዊ ድርጊት እንደሆነ ይታወቃል። ለህዝቦች በዚህ ምክንያት በዓለም ደረጃ ላሉ ህዝቦች ሽብርተኝነትን መዋጋት የህልውና ጉዳይ እየሆነ የህልውና ጥያቄ እየሆነ የሄደበት ሁኔታ እንዳለ እናውቃለን። በዚህ ምክንያት የተለያዩ ሀገራት አስከፊነቱን በማየት አደገኛነቱን በማየት እና ያፈጻጸሙን ውስብስብነት በማየት የወንጀል መቅጫ ህግ ያዘጋጃሉ። የወንጀል መቅጫ ህግ ብቻ ሳይሆን የወንጀሉን የማጣራት ስርዓትም በተለየ መልኩ የሚካሄድበትን ሁኔታ ይፈጥራሉ። ይሄ ጥሩ ምሳሌዎች ሊሆኑ የሚችሉ ሀገሮች አሉ በዚህ ጉዳይ ላይ እነ እንግሊዝ እና አሜሪካ፣ ካናዳ፣ አውስትራሊያ፣ ህንድ፣ ደቡብ አፍሪካ፣ ኢቭን ዩጋንዳ እነዚህ ሀገሮች የራሱን የቻለ አዋጅ ራሱን የቻለ የወንጀል የማጣራት ስርዓት በመዘርጋት ጸረ ሽብርተኝነትን የመከላከል ስራ የሚሰሩበት ሁኔታ ነው ያለው። እንደምታውቁት በአገራችንም በሽብርተኝነት ሰለባ ከሆኑ የዓለም ሀገሮች አንዷ ናት። በተለይ የምስራቅ አፍሪካ አካባቢ እንደመኖራችን መጠን በዚህ በምስራቅ አፍሪካ ያለ የሽብርተኝነት አደጋዎች ከሞላ ጎደል ሰለባ ሆነን የቆየንበት ሁኔታ መኖሩ ይታወቃል። በርካታ አደጋዎች በርካታ ውድመቶች የደረሱበት ሁኔታ እንዳለ እናውቃለን። የነ አሊታድ የነ ኦብነግ የሽብር ሴራ ከከተማችን ጀምሮ በአገሪቷ በሚገኙ የተለያየ ቦታዎች ላይ የሽብር ስራ በመስራት የውድመቱ እና የችግሩ ሰለባ የሆንበት ሁኔታ ስላለ ይሄንን መነሻ በማድረግ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ አስፈላጊ ያደረጓቸው ምክንያቶች አሉ። ይሄንን ረቂቅ አዋጅ ማውጣት ያስፈልገባቸው ብዙ ምክንያቶች አሉ። ከነዛ ምክንያቶች ዋናዎቹን ለማንሳት ያህል ቅድም እንዳነሳሁት አገራችን የሽብር ሰለባ መሆኗ በዚህ ምክንያት በርካታ ውድመቶች መከሰታቸው የጀመርነውን የልማት የመልካም አስተዳደርና የሰላም እንቅስቃሴያችንን አሉታዊ ተጽዕኖ ሊያሳድር ስለሚችል የህገ መንግስታዊ ስርዓታችንም አደጋ ሊጥል ስለሚችል ይሄንን ህገ መንግስታዊ ስርዓቱን ለመጠበቅ የህዝቦችን ተረጋግቶ በሰላም በነጻነትና በተነጋጋ ሁኔታ ለመኖር የሽብርተኝነት አዋጅ ማውጣት አስፈላጊ ያደረገው ምክንያት አንዱ ይሄ ነው። ሁለተኛው ምክንያት በሀገራችን ሽብርተኝነትን የተመለከተ የወንጀል ህግ ያለመኖሩ ነው። ራሱን ችሎ የወንጀል ህግ የለም። እንዲሁም በስራ ላይ ያሉት ህጎች ሽብርተኝነትን በብቃት ለመከላከል ለመመርመርና ለማስቀጣት የሚያስችሉ አለመሆናቸው ነው ይሄን የሽብርተኝነት አዋጅ ማውጣት ያስፈልገበት ሁለተኛው ምክንያት። ሌላው የህግ አስከባሪ አካላት ሽብርተኝነትን በብቃት ለመከላከል የሚያስችላቸውን ስልጣን በህግ ለመስጠት ታስቦ
የተዘጋጀ ነው። ከዚህ ጋር ተያይዞ አስፈጻሚው አካል በብቃት የሚመረምርበት ሽብርተኞችን በብቃት የሚመረምርበት አጥፊዎችን የሚያስቀጣበት እንዲቻል ተገቢ የሆነ የስነ ስርዓትና የማስረጃ ደንቦች መቅረጽ በማስፈለጉ ምክንያት የወጣ ነው። ከዚህም በተጨማሪ በዓለም አቀፍ ደረጃ ቅድም እንዳነሳሁት በጸረ ሽብርተኝነት እንቅስቃሴ ላይ የተለያዩ ሀገሮች የጋራ እንቅስቃሴ ያደርጋሉ። ሀገራችንም በዚህ ጉዳይ ላይ ከዓለም አቀፍ የዓለም ሀገራት ከመንግስታትና ከህዝቦች ጋር በጋራ እና በትብብር ለመስራት እንዲያስችላት ታስቦ የተዘጋጀ አዋጅ ነው። እንግዲህ የረቂቁ ዓላማዎች ከአስፈላጊነቱ የሚመነጩ ናቸው። ቅድም አስፈላጊነቱ ላይ ያነሳናቸውን ነገሮች እንደመተግበር ነው በዓላማ ደረጃ የተቀመጠው። በሁለት ጎላ ባለ ነጥብ ማስቀመጥ ይቻላል ዓላማዎቹ። የመጀመሪያው ሽብርተኝነት ለተያያዝነው የዲሞክራሲ የልማት ግንባታ ጸር በመሆኑና ህገ መንግስታዊ ስርዓታችንን በማናጋት የህዝባችንን ደህንነት ሰላም አደጋ ላይ የሚጥል በመሆኑ ይህንን በብቃት ለመከላከል ነው አንደኛው ዓላማ። ሁለተኛው ዓላማ የጸረ ሽብርተኝነት ዓላማ ካላቸው የአካባቢያችን የአህጉራችንና የሌሎች ዓለማት ክፍሎች ጋር በትብብር ለመስራት በማሰብ የተዘጋጀ ነው። ከዓላማው ቀጥሎ አዋጁ እንደ ግብዓት የወሰዳቸው የረቂቁ ግብዓቶች ምንድናቸው የሚለውንም ማየት ተገቢ ነው። የረቂቁ ሲዘጋጅ የተለያዩ ግብዓቶችን ተጠቅሟል። ከነዚህ ግብዓቶች አንዱ የዓለም አቀፍ የጸረ ሽብርተኝነት ስምምነቶችን እንደ አንድ ግብዓት ተጠቅሟል። ከ12 ያናነሱ የዓለም አቀፍ ስምምነቶች አሉ። እነሱን እንደ ግብዓት ተጠቅሟል። በአፍሪካ አንድነት ድርጅት የጸረ ሽብርተኝነት ኮንቬንሽን እና ፕሮቶኮልን እንደ ግብዓት ተጠቅሟል። የተለያዩ ፍሬምወርኮችን ስምምነቶችን እንደ ግብዓት ተጠቅሟል። የተለያየ ሀገር የወጡ ህጎችን እንግሊዝ፣ አውስትራሊያ፣ አሜሪካ፣ አውሮፓ ህብረት፣ ህንድ፣ ዩጋንዳ፣ ደቡብ አፍሪካ፣ ታንዛኒያ የነዚህን ሀገሮች አዋጆችና ህጎች ምን እንደሆኑ ለማየት ሪፈር ለማድረግ ተሞክሯል። ሀገራችን በተጨባጭ ካለባት ተጨባጭ የሽብርተኝነት ችግርና ከሀገራችን የህግ ስርዓት አንፃር ለለቁ ግብዓት እንዲሆን የተደረገበትም ነው። የሀገሮቹን ኤክስፒሪየንስ ልምዶች ተወስደው በተጨማሪ የሀገራችን ተጨባጭ ሁኔታ ምንድነው የሚመስለው የሚለውንም ለማየት የተሞከረበት ነው። ስለዚህ የረቂቁ ግብዓቶች አሁን ያነሳዋቸው ናቸው። የረቂቁ ዋና ዋና ይዘቶች ላይ በጣም አጠር አድርጌ ነው ማንሳት እንፈልገው። ጎላ ያለ ማለት ሁሉም ሰው ሊረዳቸው የሚገቡ ነገሮች ላይ ለማተኮር ሞክራለሁ። የመጀመሪያው ጉዳይ የሽብርተኛ ድርጊት ማለት ምን ማለት ነው የሚለውን በግልጽ ይተረጉማል። የሽብርተኝነት ድርጊት ሲባል ምን ማለት ነው የሚለው በአዋጁ በደንብ ተቀምጧል። ያ ማለት ማንም ሰው የፖለቲካ የሃይማኖት ወይም የአይዲዮሎጂ ዓላማውን ለማራመድ ሆን ብሎ መንግስትን በማስገደድ ወይም በማስፈራራት አንድ የህዝብን ወይም የአንድን ህዝብ ክፍል በማስፈራራት የሀገርን መሰረታዊ የፖለቲካ የህገ መንግስትና ኢኮኖሚያዊ ወይም ማህበራዊ ተቋማትን በማናጋት ወይም በማፍረስ አንደኛ ሰውን የገደለ ወይም በአካሉ ላይ ከፍተኛ ጉዳት ያደረሰ እንደሆነ፣ ሁለተኛ የህብረተሰቡ ወይም የህብረተሰብ ክፍሉን ደህንነት ወይም ጤና ለከፍተኛ አደጋ ያጋለጠ እንደሆነ፣ ሶስተኛ እገታ ወይም ጠለፋ የፈጸመ እንደሆነ፣ አራተኛ በንብረት ላይ ከፍተኛ ጉዳት ያደረሰ እንደሆነ፣ አምስት በተፈጥሮ ሀብት በአካባቢ በታሪካዊ ወይም የባህል ቅርስ ላይ ከፍተኛ ጉዳት ያደረሰ እንደሆነ እና ማንኛውም የህዝብ አገልግሎት ለከፍተኛ አደጋ ያጋለጠ የያዘ በቁጥጥር ሲያደረገ ያቋረጠው የሚያበላሸ ከሆነ ይሄ የሽብርተኛ ድርጊት ተብሎ በትርጉም ደረጃ የተቀመጠ ነው። ይሄን ትርጉም በደንብ መረዳት ተገቢ ይመስለኛል። ሌሎች ወንጀል የሆኑ ጉዳዮች አሉ። ዋና ዋናዎቹ ወንጀል የሆኑ ጉዳዮች የሽብር ድርጊትን መፈጸም፣ ማቀድ፣ ማዘጋጀትና ማሴር እንደ ወንጀል ተቀምጧል። የሽብርተኛ ድጋፍ መስጠት
በወንጀል ሆኖ ተቀምጧል። ሐሰተኛ ሰነድ የማዘጋጀት የገንዘብ ድጋፍ ወዘተ የሚባሉት ማለት ነው። የሽብርተኛ ድርጊትን ማበረታታት ወይም ማነሳሳት ወንጀል ሆኖ ነው የተቀመጠው። ይሄ ቅስቀሳና ማበረታታትን ይይዛል። ቅስቀሳ ሲባል በንግግር ሊሆን ይችላል፣ በጽሁፍ፣ በምስል፣ በእንቅስቃሴ ሊሆን ይችላል። ይሄ በጋዜጣ፣ በሬዲዮ፣ በቴሌቪዥን፣ በፊልም የወንጀለኛና የወንጀልን የሚፈጽሙ ሽብርተኞችን የማበረታታት እና የሚያስተዋውቅ ስራ መስራት በራሱ ወንጀል መሆኑን ነው የሚያስቀምጠው። በሽብርተኛ ድርጊት ውስጥ መሳተፍ ለሽብርተኛ ድርጊት መፈጸሚያ እንዲውል ንብረት መያዝ ወይም መጠቀም፣ ምስክርን ማባበል፣ ማስፈራራት እና ማስረጃ ማጥፋት። ይሄ እንግዲህ ያው እንዳይመሰክር ወይም በሐሰት እንዲመሰክር የማባበል የማስፈራራት ጉዳይ ማለት ነው። በሐሰተኛ ስለ ሽብርተኝነት ድርጊት ማስፈራራት፣ ይሄ ማለት ሽብርተኝነት ሳይፈጸም እንደተፈጸመ አድርጎ የማውራት ወይም ደግሞ ሊፈጸም ይችላል ብሎ የሰውን የማስፈራራት ጉዳይ ከሆነ ያው ውጤቱ ህብረተሰብን ወደ ስጋት እና ወደ ፍርሃት ወደ ሽብር የሚጥል ስለሆነ ይሄም በወንጀል የተቀመጠ ነው። የሽብርተኛ ድርጊቶችን አለማሳወቅም፣ ይሄ ማለት ሁሉንም ዜጋ ፖሊስ ለማድረግ ሳይሆን ሽብርተኛ የሚፈጽም አካል በተጨባጭ መረጃ የተገኘ ከሆነ ህብረተሰቡ የማሳወቅ ግዴታ እንዳለበት የተቀመጠ ነው። ሌላው በሌላ ክፍል ያለው የመከላከልና የምርመራ እርምጃዎች ናቸው። ከዚህ አንፃር ጎላ ብለው የተቀመጡት ነጥቦች አንደኛው መረጃ የማሰባሰብ ነው። መረጃ የማሰባሰብ ስራ የሽብርተኛ ድርጊትን ለመከታተል ለመቆጣጠር የብሔራዊ መረጃና ደህንነት አገልግሎት ከፍርድ ቤት ፍቃድ በመውሰድ በሽብርተኝነት የተጠረጠረን ሰው በስልክ፣ በፋክስ፣ ሬዲዮ፣ ኢንተርኔት፣ ኤሌክትሮኒክስ የመሳሰሉትን መጥለፍና መከታተል ይችላል። ይሄ በጣም ለጠለፋ ለሽብርተኝነት መከላከል ከፍተኛ ጥቅም የሚያመጣ ነው። አንዳንድ አብነቶች ለማንሳት ለምሳሌ በእንግሊዝ 2003 ላይ በጠለፋ ምክንያት በፖሊስ ጠለፋ አካሂዶ ባገኘው ውጤት ምክንያት ከ20 ቶን የበለጠ አደንዛዥ ዕፅ የተገኘበትና ከ390 ሚሊዮን ፓውንድ በላይ ገንዘብ የተገኘበት ለሽብር ስራ የተከማቸ ገንዘብ የተገኘበት ሁኔታን እንደ አብነት ማንሳት ይቻላል። ስለዚህ አንደኛው መረጃ በማሰባሰብ ስራ ላይ የተቀመጡ ነጥቦች ናቸው። ሁለተኛው የተከራይ መረጃ የመያዝና ለፖሊስ የማሳወቅ ግዴታ ነው። ማንኛውም አከራይ ያከራየውን ቤት፣ ገንዘብ፣ ያከራየውን ቦታ፣ መኪና በ24 ሰዓት ውስጥ ለፖሊስ ማሳወቅ ይኖርበታል። ይሄ በጣም ከፍተኛ ሽብርን ከመከላከል አንፃር በጣም ከፍተኛ ጠቀሜታ ነው ያለው። በተለይ የመኖሪያ ቤት እና መኪና የሚያከራይ ሰው ያከራየውን ግለሰብ ማንነት እና የሚኖርበትን አጠቃላይ የሰውየውን ሁኔታ ማሳወቅ በ24 ሰዓት ውስጥ አቅራቢያው ላለ ፖሊስ የማሳወቅ ግዴታ የሚጥልበት ነው። በዚህም ላይ ጥሩ ልምዶች አሉ። ማለት የሀገራችን ያጋጠማት ችግር አለ። ታስታውሱ እንደሆነ የኦስኒ ሙባረክ የግብፁ ፕሬዝዳንት የአሳሲኔሽን ጊዜ ሽብርተኞቹ የተያዙበትን ሁኔታ ብናይ ካከራዩአቸው መኪናዎች ከብዙ ሰው ነው የተከራዩት። አንዱ ዝርዝር የአንዱን ሽብርተኛ መረጃ በዝርዝር ይዞ ስለነበረ በጥርጣሬ ለፖሊስ ሰጥቷል። ለፖሊስ በመስጠቱ ምክንያት በዛች መረጃ ምክንያት በአጠቃላይ ሽብርተኞቹ የተያዙበትና አንዳንዶቹ በቁጥጥር ስር ያዋሉበትን ሁኔታ እናስተዋላለን። ስለዚህ በሽብርተኝነት የተጠረጠረ ሰው ደግሞ በከተማ ውስጥ ከከተማ ውጪ ያው እንደምናውቀው ብዙ ጊዜ ከከተማ ወጣም ብሎ የመከራየት እንደዚህ አይነት ዝንባሌዎች ስላሉ ያከራየውን ሰው የማሳወቅ ግዴታን በአዋጁ ላይ ተካቷል። ሌሎች የድንገተኛ ፍተሻ በድንብቅ የሚደረጉ ብርበራዎችም ተካተዋል። በሌላው በሽብርተኝነት የተጠረጠረ ሰውን የመያዝ ስልጣን ነው። በሽብርተኝነት የተጠረጠረ ሰውን የመያዝ ስልጣን ያለ ፍርድ ቤት ትዕዛዝ ሊያዝ ይችላል። ይሄ አዲስ ነገር አይደለም። ሁላችሁም እንደምታውቁት በወንጀለኛ መቅጫ ስነ ስርዓት ህጉም ቢሆን ያለ ፍርድ ቤት ትዕዛዝ ሊያዙ የሚችሉ ሁኔታዎች አሉ። ከአንድ አመት በላይ ሊያስቀጣ የሚችል ወንጀል ወይም በጣም ከባድ ወንጀል ተብሎ የሚጠረጠር ጊዜ ያለ ፍርድ ቤት ትዕዛዝ የሚያዝበት ሁኔታ አለ።
በነገራችን ላይ የአንዳንድ ሀገር ልምዶችም ያለ ፍርድ ቤት ትዕዛዝ የሚያዙባቸው ሁኔታዎች አሉ። ይሄን በግልጽ ያስቀመጠ ነው። ሌላው በእስር የማቆየት ትዕዛዝ ነው። በእስር የማቆየት ትዕዛዝ ላይ ተጨማሪ ነገር የተጨመረው ፖሊስ ካጠናቀቀ በኋላ በእያንዳንዱ ጊዜ ቢያንስ ለ28 ቀናት የአጠቃላይ ከ4 ወር ያነሰ ለ28 ቀናት የጊዜ ቀጠሮ መጠየቅ ይችላል። በአሁን ባለው ህጋችን የ14 ቀን ነው የሚለው። ይሄ የሽብርተኝነት ስራ ከባድ አደጋና ከባድ ወንጀል ስለሚያመጣ ስለሆነ በየ28 ቀኑ የጊዜ ቀጠሮ የሚጠየቅበት ሁኔታም በአዋጁ የተካተተ መሆኑን ያሳያል። መጨረሻ ላይ የማስረጃ ስነ ስርዓት ደንቦቹ ተካተዋል። ከዚህ አንፃር ተቀባይነት የሚኖራቸው ማስረጃዎች በአዋጁ ውስጥ የተካተቱ አሉ። የመጀመሪያው በፍርድ ቤት አግባብ ያላቸው ህጎች ላይ ተቀባይነት ያላቸው ማስረጃዎችም፣ ሁለተኛ የመረጃ ሪፖርት ተቀባይነት ይኖረዋል በፍርድ ቤት። የሰሚ ወይም ደግሞ በተዘዋዋሪ የተገኙ መረጃዎችም በፍርድ ቤት ተቀባይነት ይኖራቸዋል። ሌሎች የዲጂታል የኤሌክትሮኒክስ መረጃዎች በጠለፋ የተገኙ በጽሁፍ ወዘት የተገኙትንም በፍርድ ቤት ተቀባይነት የሚኖራቸው ነው የሚሆነው። ሌላ በክፍል 5 እና የመጨረሻው በሽብርተኝነት የመሰየም ነው። አንድ ድርጅት እንዴት ነው በሽብርተኝነት የሚሰየመው የሚለው አዋጁ በግልጽ ያስቀምጣል። አንድ ድርጅት በሽብርተኝነት የሚሰየመው በመንግስት አቅራቢነት በህዝብ ተወካዮች ምክር ቤት ነው የሚሆነው። በህዝብ ተወካዮች ምክር ቤት አማካኝነት ይሰየማል፣ ይሻራልም። ስለዚህ መንግስት ነው የሚያቀርበው። መንግስት ካቀረበ በኋላ በህዝብ ተወካዮች ምክር ቤት የሚሰየምበትና የሚሻርበት ሁኔታ የተቀመጠበት ነው። በሽብርተኝነት ድርጊት የተገኘ ንብረት የማገድ የመያዝ ስልጣኖችም በፍርድ ቤት ፍቃድ አማካኝነት በአዋጁ ተሰጥተዋል። ከዚህ ጋር ተያይዞም በሽብርተኝነት ድርጊት የተገኘ ንብረት የመውረስ ስልጣን ተሰጥቷል። እዚህ ላይ አንዱ ሴንትራል ፖይንት የተቀመጠው በሽብርተኝነት ተወርሶ የተገኘ ንብረት የሽብርተኞች ተጎጂዎች ፈንድ የሚባል የሚቋቋም አለ። በቀጥታ ወደ ሽብርተኝነት ተጎጂዎች ፈንድ የሚገባበትን ሁኔታ ነው የሚያሳየው። ስለዚህ በአጠቃላይ ያው አዋጁን ወደ እያንዳንዱ ጉዳይ ዝርዝር መግባት አልፈልግም። ዋና ዋናዎቹ ነጥቦች እነዚህ ናቸው። ከቅንጅት ጋር ተያይዞ የተነሳ ነው። በዝርዝር አዋጁን ስላላነሳውት ነው። በአዋጁ ላይ በግልጽ ተቀምጧል። ይሄ ስራ የአንድ አካል ስራ ወይም የአንድ ዘርፍ ስራ ብቻ አይደለም። የተለያዩ አካላት በጋራ በትብብር የሚሰሩበት እንደሆነ በግልጽ ተቀምጧል። ከዚህ አንፃር የመጀመሪያው ህብረተሰቡ ነው። ቅድም እንዳነሳውት በዚህ በሽብርተኝነት ስራ ላይ ዋነኛ ሰለባ የሚሆነው ንጹሃኑ ዜጋ ነው። ንጹሃኑ ህብረተሰብ ነው። የመንግስት ተቋማት ናቸው። ስለዚህ ንጹሃኑን ዜጋ ላይ ታርጌት ያደረገ ስለሆነ የህብረተሰቡ ትብብር በመጀመሪያ ደረጃ የተቀመጠ ነው። ህብረተሰቡ መተባበር እንዳለበት በአዋጁ በግልጽ ተቀምጧል። ሽብር ሊሰራ ያሰበ ያቀደ እና የተለያየ ነገር ሲያደርግ ያየን ሰው መጠቆም የህብረተሰቡ የሞራል ግዴታ ብቻ ሳይሆን የህግ ግዴታም እንደሆነ በአዋጁ ላይ የተቀመጠም አለ። ስለዚህ የመጀመሪያው ጉዳይ ከህብረተሰቡ አንፃር ህብረተሰቡ መተባበር ይኖርበታል። በሁለተኛ ደረጃ የአስፈጻሚው አካል ጋር ያለ ቅንጅት እና የጋራ ውህደት በአዋጁ ላይ ተቀምጠዋል። ከዛ አንፃር የሽብር ኮሚቴ የሚባል የጸረ ሽብር ግብረ ኃይል አስተባባሪ ኮሚቴ የሚባል የሚዋቀር አለ። ይሄ የብሔራዊ ጸረ ሽብርተኝነት አስተባባሪ ኮሚቴ ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከፌዴራል ፖሊስ የተውጣጣ ራሱን የቻለ የጸረ ሽብርተኝነት አስተባባሪ ኮሚቴ የሚቋቋምበት እንደሆነ ያመለክታል። በሶስተኛ ደረጃ እያንዳንዱም ተቋም በራሱ ውስጥ ራሱን የቻለ የስራ ክፍል እንደሚያደራጅም ተቀምጧል። ለምሳሌ የፍትህ ሚኒስቴር የሽብርተኝነትን ጉዳይ የሚከታተል ራሱን የቻለ የስራ ክፍል ያስቀምጣል። የፌዴራል ፖሊስም የሽብርተኝነትን ስራ የሚከታተል ራሱን የቻለ የስራ ክፍል ያስቀምጣል። ኢቭን በአቃቤ ሕግ በዚህ ጉዳይ ላይ የሚሰማሩ ግለሰቦችንም ክራይቴሪያ ለማስቀመጥ ተሞክሯል። በአዋጁ ላይ
አግባብነት ባለው ሙያ ቢያንስ ለ5 ዓመት በላይ የስራ ልምድ ያለው ስልጠና የወሰደ በስራው ታታሪ የሆነ እነዚህን የሚያሟላ ሰው ነው በዚህ ስራ ውስጥ መሰማራት ያለበት ተብሎ የተቀመጠው አለ። ስለዚህ ከህብረተሰቡ ጀምሮ ይሄን ጉዳይ የሚከታተሉ አካላት የፌደራል ፖሊስ፣ የፍትህ ሚኒስቴር፣ የመረጃና ደህንነት አገልግሎት በተዋሃደ መልኩና በተቀናጀ መልኩ ይሄን ስራ እንደሚሰሩ የተቀመጠበት ነው። ሁለተኛው ጉዳይ በእስር እንዲቆይ የማድረግ ትዕዛዝ ከ28 ቀን እስከ 4 ወር የሚቆይበት ሁኔታ 28 ቀን በኋላ ኮንቲኒየስ የሚሆንበት ምንድነው የሚል በተደጋጋሚ የተነሳ ጥያቄ አለ። እንግዲህ እዚህ ጋር ካለክስ በእስር ሊቆይበት የሚችልበትን ጊዜ ነው አንዱ የተቀመጠው። ካለክስ በእስር ሊቆይበት የሚችለው ጊዜ 48 ሰዓት ነው የተቀመጠው። ያ ሰው ከተያዘ በኋላ በ48 ሰዓት ውስጥ ለፍርድ ቤት መቅረብ አለበት። በ48 ሰዓት ማለት የጉዞ የምናምኑን ሳይታከል ማለት ነው። ከሩቅ ቦታ የሚመጣ ከሆነ ያንን ተጨምሮ በ48 ሰዓት ውስጥ ለፍርድ ቤት የሚቀርብበት ሁኔታ በአዋጁ ተቀምጧል። ስለዚህ ካለክስ በእስር ሊቆይበት የሚችለው ጊዜ ትልቁ የ48 ሰዓት የውም የ2 ቀን ነው። በዚህ ጉዳይ ላይ የሌሎች ሀገሮችንም ልምድ ማየት ይቻላል። በጥናቱ ሲሰራ ያለክስ በእስር ሊቆዩበት የሚችሉ ለምሳሌ አውስትራሊያን ብንወስድ ከ12 ቀን በላይ ፍርድ ቤት ሳይቀርብ የሚቀርብበት ሁኔታ አለ። ሩሲያን ብንወስድ ከ5 ቀን በላይ ካለክስ በእስር ሊቆይ የሚችልበት ሁኔታ እንዳለ እናያለን። ደቡብ አፍሪካና አሜሪካን ብንወስድ ከኛ ጋር ተመሳሳይ ነው። እስከ 2 ቀን ድረስ ያለ ፍርድ ቤት ትዕዛዝ ካለክስ በእስር ሊቆዩ የሚችሉበትን ጊዜ ያስቀምጣል። እና እንግሊዝን ብንወስድ ከ8 ቀን ያላነሰ ጊዜ ያስቀምጣል። ስለዚህ አንደኛው ጉዳይ ማዛባት የሌለብን ነገር የሚመስለኝ የካለክስ በእስር ሊቆይበት የሚችል ጊዜ በዚህ የተቀመጠው 48 ሰዓት ወይም 2 ቀን ነው። ከዛ ቀጥሎ ያለው ተጠርጣሪው በእስር የሚቆይበት ጊዜ ነው። ተጠርጣሪው በእስር የሚቆይበት ጊዜ በፍርድ ቤት ትዕዛዝ ለቅድም እንደተነሳው እስከ 28 ቀን የሚቆይበት ታሳቢዎች የተደረጉ ነገሮች አሉ። እነዚህ ታሳቢዎች ምንድናቸው? የመጀመሪያው ጉዳይ የሽብርተኝነት ስራ ውስብስብ ነው። ውስብስብ ጉዳይ ነው ያለው ማለት በተፈጥሮ በራሱ በመደበኛ ሂደት ውስጥ ልታጣራው የማትችል በመደበኛ ጊዜ አጣርቶ ለመጨረስ የሚያዳክት መሆኑ ነው። ስለዚህ ተጨማሪ የ28 ቀን ማድረጉ ይሄን የውስብስብ የወንጀል ባህሪን ታሳቢ ያደረገ ነው። አሁን አይታችሁ ከሆነ የሰሞኑ በሽብርተኝነት የከፍተኛ የመንግስት ኃላፊዎችንና ተቋማትን ለማፋንዳት የተጠረጠሩ ሰዎች በሁለት ጊዜ ቀጠሮ ውስጥ የሄደበት ሁኔታ እንዳለ ሁላችንም እናውቃለን። ይሄ የሆነበት የሽብር ስራ በራሱ ውስብስብነት ስላለው ያንን ታሳቢ በማድረግ ነው። ሁለተኛ ሳይታሰር ምርመራ ይደረግ ቢባል ከሚጠበቀው ከባድ ቅጣት አንፃር ሰውየው ሊያመልጥ የሚችልበት እድልም ይኖራል። ሊያመልጥ ይችላል። ከእስር ወጥቶ በዋስ ተከራከር ወይ ወዘተ ቢባል የሚያመልጥበት እድሎች ይኖራሉ። የአሜሪካን ሪፖርት ታስታውሱ እንደሆነ አማራ ክልል ይመስለኛል በሽብርተኝነት በህገ መንግስቱን በኃይል የመናድ ሰው የተጠረጠረ ሰው እንደፈጸመ ስላወቀና በዋስ ስለተለቀቀ ቀጥታ ጠፍቶ ሪፖርቱ የአሜሪካ ሪፖርት ተሰወረ ነው የሚለው፣ ግን ጠፍቶ ኤርትራ ውስጥ ገብቶ በኤርትራ ሚዲያ ሲናገር የነበረበት ሁኔታ እናስታውሳለን። ስለዚህ በሽብርተኝነት የተጠረጠሩ ሰዎች ከባድ ወንጀል ስለሆነ በራሳቸው የሚጠፉበት እና ሊያመልጡ የሚችሉበት እድል መኖሩን ማየት ያስፈልጋል። ስለዚህ እነዚህን ወስደን በ28 ቀን የጊዜ ቀጠሮ ማቆየቱ ተገቢ ነው። የሌሎች ሀገር ልምዶችም የሌሎች ሀገር ስል እንግዲህ ጥናቱ ስለተሰራ በጥናት ላይ መሰረት ስለሆነ ይሄ አዋጅም የሌሎች ሀገሮችን ኤክስፒሪየንስ መሰረት ስላደረገ ይሄን ታሳቢ ያደርጋል። ጀርመን ብንወስድ እስከ 6 ወር ይፈጃል በጀርመን ውስጥ፣ የፈረንሳይ እስከ 2 ዓመት ይፈጃል። ስለዚህ በዚህ ደረጃ መታወቅ ያለበት ይመስለኛል። ሶስተኛው ማንሳት እንፈልገው ነገር የተወካዮች ምክር ቤት ለምን ይሰይማል? መስፈርቱስ ምንድነው?
የሚለውን ነገር ግልጽ ማድረግ ያስፈልጋል። ቅድም የተነሳው ጋር አብሮ የሚያያዝ ነው። ወንጀለኝነትና ተራ ወንጀል ልዩነቶቻቸው የሚለው እዚህ ጋር በግልጽ ማስቀመጥ ያስፈልጋል። እንግዲህ ሽብርተኝነት አንድ ድርጅትን በሽብርተኝነት ለመሰየም ከግምት የሚወሰዱ ነጥቦች አሉ። እነዚህም በደንብ መያዝ ያስፈልጋል። አንድ ሽብርተኛ ድርጅት በሽብርተኝነት የሚሰየምባቸው ነጥቦች አሉ። ነምበር 1 የድርጅቱ የሽብር ዓላማ ያለው ከሆነ ነው። የሽብር ዓላማ ካለው ቅድም እንዳነሳ ነው ክሩቤልም እንዳነሳው የፖለቲካ የሃይማኖት የዘር አይዲዮሎጂ ዓላማውን በመንግስትና በህዝብ ላይ በኃይል ለማስፈጸም የሽብር ሴራ የሚሰራ ከሆነ ዓላማ ካለው የሽብርተኛ ድርጅት ተብሎ የሚሰየምበት ሁኔታ ነው። ሁለተኛ የሽብር ተግባርን የፈጸመ ወይም ያስፈጸመ ከሆነ ነው። በተጨባጭ የሽብር ተግባር ያስፈጸመ ወይም የፈጸመ ከሆነ በሽብርተኝነት ሊያሰይመው የሚችል ነገር መሆኑን እናያለን። ሶስተኛው የሽብርተኝነት ተግባር ለመፈጸም የተዘጋጀ ከሆነ ነው። በራሱ የፈጸመው እና የተዘጋጀ ከሆነ ሌላው የሽብርተኝነትን ተግባር ከደገፈ ወይም ካበረታታ ነው። እና ከዚህ ጋር ተያያዥነት ያላቸው ሌሎች ነገሮችን የፈጸመ ከሆነ በሽብርተኝነት ሊያሰይመው እንደሚችል ነው። ማን ይሰይም የሚለው ጥያቄ በጣም ወሳኝ ጥያቄ ነው። እንግዲህ በዚህ አዋጅ ላይ ለህዝብ ተወካዮች ምክር ቤት ነው መሰየምን የተሰጠው። ይሄ ማለት አስፈጻሚው አይወስንም ነበር ማለት አይደለም። የአንዳንድ ሀገሮች ልምድ የሚያሳየው አስፈጻሚው ራሱ በቀጥታ የሚሰይምበት ሁኔታ አለ። ለምሳሌ ካልተሳሳትኩ እንግሊዝ ጠቅላይ ሚኒስትሩ ነው የሚሰይመው። በጠቅላይ ሚኒስትሩ አማካኝነት የሽብርተኝነት አንድ ድርጅት ሽብርተኛ ድርጅት ነው ተብሎ የሚሰየምበት ሁኔታ ይኖራል። ህንድ ብንወስድ ፌደራል መንግስቱ ነው የሚሰይመው። የፌደራል መንግስት አካላት ነው የሚወስኑት፣ አስፈጻሚ አካላቱ የሚወስኑበት ነው። ካናዳ ብንወስድ በሚኒስትሮች ምክር ቤት ነው የሚወሰነው። ስለዚህ በዛ ደረጃ መወሰን ይቻል ነበር። ነገር ግን በእኛ ኮንቴክስት የሽብርተኝነት ስራ በራሱ አንደኛ የፖለቲካ ድርጅቶችን ይመለከታል። በሁለተኛ ደረጃ በውጭ ሀገር የሚኖሩ የሽብር ድርጅቶችን ይመለከታል። ዓለም አቀፍ የሽብር ድርጅቶችን ይመለከታል። ስለዚህ ይሄንን ነገር ለህዝብ ውክልና ላለው አካል መስጠት፣ ለህዝብ ውክልና ላለው ምክር ቤት መስጠት የምዘናውን ለማድረግ ተገቢ ምዘና ለመስጠት ይረዳል ተብሎ በማሰብ ነው ከፍርድ ቤት ወይም ካስፈጻሚው ልቅ በህዝብ ተወካዮች ምክር ቤት አንድ ድርጅት እንደ ድርጅት የሚሰየምበትና የሚሻርበት ሁኔታ መፍጠር ያስፈልገው። ስለዚህ በአንድ በኩል የህዝብ ውክልና ያለው አካል በሚሰጠው ምዘና መሰረት የሚካሄድ መሆኑ መረዳት ያስፈልጋል። በፍርድ ቤት የሚወሰኑ ውሳኔዎች ይኖራሉ። የመዝጋት የመውረስ ወዘተ ውሳኔዎች በፍርድ ቤት የሚወሰኑ ናቸውና በአጠቃላይ በተወካዮች ምክር ቤት በህዝብ ተወካዮች ምክር ቤት የሆነበት ምክንያት የህዝብ ውክልና ያለው አካል ስለሆነ የተለያየ የፖለቲካ ድርጅቶች ያሉበት ስለሆነ ለምዘና በሚመች መልኩ ለማድረግ ታስቦ ነው።